እንደምታውቁኝ ታጋሲት ነኝ። ዛሬ ይዤላችሁ የመጣሁት አብዛኛው ጊዜ የክፍለ ሀገር ልጅ ሂጂና አዲስ አበባ ሂጂና መኖሪያ ቤት ተቀጥረሽ ስሪ ብሎ እህቱን ይልካታል። ወንድሙም ሂድና አንተ እዛ ሄደ ተቀጥረ ስራ ይላል፣ ይልከዋል ማለት ነው። ግን አሁን ታላቅ ወንድም ካለ ታናሽ ወንድም ካለ ሂጂ አዲስ አበባ ተቀጥረሽ ስሪ ከማለት ማለት ነው ትምህርታቸውን በስነ ስርዓት ብታስተምሯቸው፣ ዋጋ ብትከፍሉላቸው፣ ሂጂና አንቺ ከሰራሽ ቤተሰቦቻችንን ትረጃለሽ ከምትሏት እናንተ ብትረዷት፣ እናንተ ብታስተምሯት፣ ዋጋ ብትከፍሉላት እህታችሁ የምሬን ነው። አዲስ አበባ ሂጂና ተቀጥረሽ ስሪ ከምትሏት ማለት ነው ያላችሁን እንዳለ ሽጣችሁ አረብ ሀገር ብትልኳት ነው የሚሻለው። አዲስ አበባ መኖሪያ ቤት ሂጂና ተቀጥረሽ ስሪ ከምትሏት ማለት ነው። አዲስ አበባ ውስጥ በጣም አዲስ አበባ ለመኖሪያ ቤት አሰሪዎች በጣም ቁም ስቃይ ነው የሚያሳዩት። በጣም እግዚአብሔርን ከደረሰብኝ አንጻር ነው የማወራው። የራሳቸው ሰው አሁን እኔ አሁን አንድ አረብ ቢያሰቃየኝ ቢያንገላታኝ እኔ ምንም አይመስለኝም። ገብቷቸዋል። አረብ ስለሆነ ነው ላለው። የራሴ ሰው ግን የከለሬ ሰው የራሴ ሰው እንደዚህ ገሎኛል፣ እንደዚህ አርዶኛል። እኔ እግዚአብሔርን የምሬን ነው እማወራው ማለት ነው። እና በራሳችን ሰው ከምንታረድ በከለራችን ሰው ይሄን አክል እንደዚህ ያደረገን ከምንል አረብ እንደዚህ ገደለን ብንል ምንም ይሻለናል። በአጠቃላይ እውነቴን ነው ይሻለናል። አረብ እንደዚህ ገደለን እኮ እንደዚህ ገደለ እኮ ቢባል ይሻላል። ለምን የራሳችን ሰው እኮ ነው። እናንተ የምትበሉት ትደብቃለች፣ የምትጠጣው ትደብቃለች። የማትደብቀው ነገር ምን አለ? አዲስ አበባ የቤት ሰራተኛ የቀጠረች እግዚአብሔርን የሚደክማት አይመስላትም። የሆነ ነገር የተሰራላት ከላዩ ላይ ነው የሚመስላት። እና አሁን እኔ እንትን የምለው ክፍለ ሀገር የሆናችሁ ሰዎች፣ የክፍለ ሀገር ልጆች እህታችሁን ብትችሉ አስተምሩ። ጥንክር ብላችሁ የትን ጉድጓድ ገብታችሁ ትምህርቷን ብታስተምሯት አሪፍ ነው። ካልቻላችሁ ግን ያላችሁን ሽጣችሁ አረብ ሀገር ስደዷት። የምሬን ነው። አረብ ሀገር ይሻላታል። ይሄ በ16 ዓመቷ አረብ ሀገር ሄደች ቢባል ይሻላል። አዲስ አበባ ልካችሁ እንደዚህ በራሷ ሰው ከምትታረድ በራሷ ሰው በራሷ ሰው ቁም ስቃይ ከሚያሳዩት አረብ ሀገር ብትሸኟት ይሻላል እላችኋለሁ። እኔም ማቃት ማለት ነው ከአዲስ አበባ ከክፍለ ሀገር ሰራተኛ አስመጥታ ማለት ነው እንዴት እንደምታደርጋት እንደነበረ ልንገራችሁ። የቤቱን ልብስ ታጥባለች፣ የቤቱን ስራ ትሰራለች። እቺ ልጅ ደሞዟ በጣም የወረደ ነው። ቋንቋ አትችልም። ከዛም በኋላ የቤቱን ልብስ አጥባ ከጨረሰች በኋላ ቤት ውስጥ ማሽን አለ። ማሽኑን ራሱ መብራቱ ይቆጥርብኛል ብላ ከልክላታለች ማለት ነው። ራሷ ብቻ ስታጥብ በማሽኑ ታጥባለች ማለት ነው። እሷ ወደ እረፍቷ ስትወጣ ምናምን እሱንም ካጠበች ማለት ነው በማሽን ታጥባለች። ምናልባት የሚፈለጉ ልብሶች ካሉ በማሽን ይታጠባሉ። የጎረምሳ ልብስ በሯ ጋር ትለጥፍና ልብስ አጥባለሁ ብላ ለጥፋ የጎረምሳ ልብስ ይመጣል። ያቺ ልጅ የጎረምሳ ልብስ እያጠበች ትውላለች። የቤቱን ልብስ እያጠበች ትውላለች። የቤቱን ስራ እየሰራች ትውላለች። ከዛ ያ ልብስ ደርቆ የባለቤቱ መጥቶ ሲወስደው ለሴትዮዋ ነው ብሩ የሚከፍለው፣ ለሷ አይደለም። ያቺ ያጠበችዋ ልጅ ማለት ነው እንኳን ብር ሊሰጣት አይደለም ደህና ምግብ እንኳን ቢሰጣት ብትበላ አሪፍ ነው። ምግቡን ነው ቆልፋባት የምትሄደው፣ ትሰስተባታለች። ምግቡን እንኳን እንደዛ እንደ ሀያ እየለፋችላት ማለት ነው። እና የእውነት የምሬን ነው። የአዲስ አበባ ሰው በጣም ጨካኝ ነው። አብዛኛው መኖሪያ ቤት የሚቀጥሩ አሰሪዎች በጣም ጨካኝ ናቸው። የእውነት በጣም ማለት ነው። ስለዚህ እህቶቻችሁን ምናምን ሂጂና አዲስ አበባ ስሪ አትበሏት። ከቻላችሁ ያላችሁን ትሙት። በቃ እዚህ ሀገር ከመጣች በኋላ ከፈለገች የምር እግዚአብሔር ካላለላት ትሙት። ይሄን አክሉ በውስጧ ከምትይዝ ወይ እንጂ ሴትዮ እንደዚህ አድርጋኝ ነበር ከማለት እዚህ ሀገር ብትመጣና ብትሞት ይሻላታል። የምሬን ነው። እኔ እንጃ እኔ እንደዛ ነው ብለው አላቀም። ብቻ የሁላችንም እንትን ማለት ነው። እንደዛ እየለፋችላት ለሷ የካርድ ብላ እንኳን አሰጣትም። በየቀኑ 500 ብር እየተቀበለችባት የጎረምሳ ልብስ እያመጣች እያሳጠበቻት የምሬን ነው። አሁን
እኔ እግዚአብሔርን የምሬ ነው ምንም አይመስላትም ሴትዮዋ ሄዳ ደግሞ በሷ ጉልበት በለፋችሁ ጉልበት ደግሞ ሄዳ ጫው ስትገዛ ደግሞ አታፍርም ሱቅ በኮንፊደንስ ነው ሄዳ ጫውን የምትገዛው በርበሬዋን የምትገዛው ያስጠላል እና ማንኛውን ሰብስክራይብ ያደረጋችሁ ተከታተሉን ሼር አድርጉት ይሄንን ቪዲዮ በጣም ኒንጃ ማወራላችሁ ነገር በጣም ብዙ ነገር አለ እና ሰብስክራይብ ያደረጋችሁ እንግዲህ ቻናሌን አሳድጉልኝ ወዳችኋለሁ መልካም